ከላይ ሆና ስትታይ ብራዚል ሀገር አትመስልም። ይልቁንም በዝግታ የምትገለጥ የተፈጥሮ ኃይል ትመስላለች። በአንድ ጊዜ ለመረዳት የሚያስቸግር እጅግ ሰፊ የሆነ ነገር። ፀሐይ ስትወጣ በአማዞን የዝናብ ደን የድሮን እይታ ላይ ቀጭን ጭጋግ ከማያልቀው አረንጓዴ ሽፋን ላይ በቀጥታ ይነሳል። ይህም በሚሊዮኖች የሚቆጠሩ ዝርያዎች በጸጥታ እና በጥልቅ ትስስር አብረው የሚኖሩበትን እስከ አይን አድማስ የሚዘልቅ ሕያው ስርዓት ይገልጣል። ደኑ በፍጥነት አይንቀሳቀስም፣ ነገር ግን መቼም ቢሆን ዝም አይልም። ቅጠሎቹ ይወዛወዛሉ፣ አእዋፋት ይጮሃሉ፣ ወንዞች በምድር ላይ ይፈሳሉ። ይህም የአንዱን ስነ ምህዳር ክፍል ከሌላው ጋር የሚያገናኙ ድብቅ የህይወት መስመሮችን ይዘረጋል። ይህ ዝም ብሎ መልክዓ ምድር አይደለም፣ የፕላኔታችን ሚዛን በጸጥታ በሱ ላይ የተመሰረተበት በምድር ላይ ካሉ እጅግ አስፈላጊ አካባቢዎች አንዱ ነው። ሆኖም በዚህ ጸጥታ ውስጥ መረጋጋት ሲጀምሩ እይታው ይቀየራል፣ ምቱ ይፈጥናል፣ ውቅያኖሱ ይታያል። በብራዚል የባህር ዳርቻ ማዕበል ላይ ውሃው በከፍተኛ ኃይል ከባህር ዳርቻው ጋር ይጋጫል። በሺዎች የሚቆጠሩ ኪሎ ሜትሮች የሚረዝመውን የባህር ዳርቻ በጊዜ ሂደት እየቀረጸ ይገኛል። ከዚያም በዚህ በምድር እና በባህር መካከል ካለው ጠርዝ ላይ ከተማዋ ትወጣለች፣ ተደራራቢ፣ ንቁ እና ሕያው። በሪዮ ዴ ጄኔሮ የአየር ላይ እይታ ዝነኛው የክርስቶስ ቤዛ ሐውልት፣ ተራሮች፣ የባህር ዳርቻዎች እና የከተማ ሕይወት የተጋጩበትን መልክዓ ምድር ቁልቁል ይመለከታል። ይህም ተፈጥሮና ሰው በየጊዜው ቦታ ለመቀማማት የሚደራደሩ ይመስላል። ምሽት ሲመሽ ደግሞ ለውጡ ይጠናቀቃል። በሳኦ ፓውሎ ከተማ የሌሊት የጊዜ ሂደት እይታ በሚሊዮኖች የሚቆጠሩ መብራቶች በሰማይ ጠርዝ ላይ ይበራሉ። የትራፊክ ፍሰቱ እንደ ኤሌክትሪክ ሞገድ ይፈሳል። የደኑ ጸጥተኛ ምት በዓለም ላይ ካሉ ትላልቅ ከተሞች በአንዱ የማያቋርጥ የልብ ትርታ ይተካል። ይህች ብራዚል ናት፣ በአንድ ጊዜ ተፈጥሯዊ እና ኢንዱስትሪያዊ ማንነት የተሞላባት፣ በታሪክ ውስጥ ጥልቅ ስር ያላት ግን ደግሞ ሁልጊዜ ወደፊት የምትራመድ፣ ውበትና ውስብስብነት የማይነጣጠሉባት እና እሷን ለመግለጽ የሚደረግ ማንኛውም ሙከራ የታሪኩን ከፊል ብቻ የሚገልጥባት ቦታ ናት። ምክንያቱም ብራዚል አንድ እውነት ብቻ አይደለችም፣ እርስ በርስ የተደራረቡ ብዙ እውነታዎች የያዘች ናት። በጥልቀት በተመለከቱ ቁጥር ደግሞ ለአንድ ቀላል ጥያቄ መልስ መስጠት አስቸጋሪ ይሆንቦታል። እንዴት አንዲት ሀገር በአንድ ጊዜ ይህንን ያህል ኃይል እና ሚስጥር ሊኖራት ይችላል? አንዳንድ ቦታዎች በመጀመሪያ እይታ ለመረዳት ቀላል ናቸው። ብራዚል ግን ከነዚህ አንዱ አይደለችም። ብራዚል የማወቅ ጉጉትን የምትቀሰቅስ ማንነቷን ስለምትደብቅ ሳይሆን ከግልጽ ነገሮች ባሻገር ሲመለከቱ ብቻ ትርጉም በሚሰጡ ንብርብሮች ማንነቷን ቀስ በቀስ ስለምትገልጽ ነው። ዓለም ብዙውን ጊዜ ብራዚልን የሚያውቃት በሚታወቁ ምስሎች ነው፣ ፌስቲቫሎች፣ እግር ኳስ፣ መልክዓ ምድሮች። ነገር ግን እነዚህ ምስሎች በጣም ጥልቅ የሆነውን ነገር ገጽታ ብቻ ነው የሚዳስሱት። እዚህ ጋር ነው ግሎባል ሌንስ የተለየ መንገድ የሚከተለው፣ የታወቀውን ለመድገም ሳይሆን ብዙውን ጊዜ ትኩረት የሚነፈጋቸውን ድብቅ ስርዓቶች፣ ያልተነገሩ ታሪኮችን እና አንዲት ሀገር በትክክል እንዴት እንደምትሰራ የሚቀርጹ እውነታዎችን በማውጣት ነው። ምክንያቱም እያንዳንዱ ሀገር ሁለት ስሪቶች አሉት፣ የሚታየው ስሪት እና ሁልጊዜ ወዲያውኑ ግልጽ ባልሆኑ ኃይሎች ተቀርጾ ከስር የሚገኘው ስሪት። ብራዚል የዚህ ተቃርኖ ፍጹም ምሳሌ ናት። ንቁ ናት፣ ግን ደግሞ ውስብስብ። በሀብት የበለጸገች ናት፣ ነገር ግን በኢፍትሐዊነት የታወቀች። በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ናት፣ ሆኖም በየጊዜው በሚሻሻሉ መንገዶች በውስጥ የተከፋፈለች። ብራዚልን መረዳት ማለት መልክዓ ምድሯን፣ ታሪኳን፣ ኢኮኖሚዋን እና ባህሏን እንደ ተለያዩ ቁርጥራጮች ሳይሆን አሁንም እየተገለጠ እንዳለ የአንድ ትልቅ ታሪክ አካል አድርጎ መመልከት ማለት ነው። ይህም ስለዚያ ነው ብራዚልን ማየት ብቻ ሳይሆን እንዴት እንደምትሰራ፣ በዓለም ላይ እንዴት ተጽዕኖ እንደምታሳድር እና ለምን ከሚታሰበው በላይ አስፈላጊ እንደሆነች መረዳት። ምክንያቱም ብራዚልን በሰፊ መነጽር ሲመለከቱ ይህች ሀገር ዝም ብለው የሚጎበኟት ብቻ ሳትሆን ዓለም አቀፍ ስርዓቶችን ብዙውን ጊዜ በማይታዩ ግን ጥልቅ ትርጉም ባላቸው መንገዶች የምትቀርጽ ሀገር መሆኗን ግልጽ ይሆናል። ብራዚል ሀገር ከመሆኗ ከረጅም ጊዜ በፊት ዘመናዊው
ማህበረሰብ አሁንም ሊረዳው በሚሞክርበት መንገድ መሬቱን በሚረዱ ነባር ስልጣኔዎች የተቀረጸች ውስብስብና የበለጸገች ሀገር ነበረች። በሀገሬው ተወላጅ አማዞን ጎሳ ህይወት ውስጥ ማህበረሰቦች ከትውልድ ወደ ትውልድ በሚተላለፉ እውቀት በመጠቀም በምድር ላይ ካሉ እጅግ ፈታኝ አካባቢዎች በአንዱ ውስጥ ለመኖርና ለመላመድ ከተፈጥሮ ጋር በቅርብ ትስስር ይኖራሉ። እነዚህ ማህበረሰቦች የተገለሉ ወይም ኋላ ቀር አልነበሩም። የተደራጁ፣ የተለያዩ እና በዙሪያቸው ባለው ስነ ምህዳር ውስጥ በጥልቀት የተዋሃዱ፣ ደኑን ለመቆጣጠር ከመሞከር ይልቅ ከእሱ ምት ጋር አብረው የሚጓዙ ነበሩ። ነገር ግን ይህ ሚዛን በ16ኛው ክፍለ ዘመን መጀመሪያ ላይ በፖርቹጋል አሳሾች መምጣት ተረበሸ። ይህም ቀጠናውን በቋሚነት የቀረጸ የለውጥ ጅማሮ ሆነ። በብራዚል የቅኝ ግዛት ስነ ህንጻ ውስጥ የዚህ ዘመን አካላዊ ቅሪቶች አሁንም ይታያሉ። ይህም ብራዚል የሀብት ማውጫ ማዕከል የሆነችበትን መሬቷ እና ሀብቷ ራቅ ያሉ ኃይሎችን ለማገልገል ዳግም የተደራጁበትን ጊዜ ያንጸባርቃል። የስኳር እርሻዎች በፍጥነት ተስፋፉ። ከነሱ ጋር ደግሞ በሚሊዮኖች የሚቆጠሩ የተገፉ አፍሪካውያን የጉልበት ስራ መጣ። ይህም በታሪኩ ውስጥ ካሉ ትላልቅ የባሪያ ማህበረሰቦች አንዱን ፈጠረ። በስኳር እርሻ ታሪካዊ ትርኢት ላይ የዚህ ስርዓት ስፋት ይታያል። በብዝበዛ ላይ የተገነባ መዋቅር ግን ደግሞ ልዩ የሆነ ባህላዊ ማንነት እንዲፈጠር አስተዋጽኦ አደረገ። ምክንያቱም በጭቆና ሁኔታዎች ውስጥ እንኳ ባህል ይሻሻላል። የአፍሪካ ወጎች ከሀገሬው ተወላጆች ልምዶች እና ከአውሮፓውያን ተጽዕኖዎች ጋር ተቀላቅለው ዛሬም ብራዚልን የሚገልጽ ውህደት ፈጥረዋል። ይህ ታሪክ የራቀ አይደለም፣ በአሁኑ ጊዜ ውስጥ የተከሰተ ነው። አሁንም የሚታዩ ማህበራዊ መዋቅሮችን፣ ባህላዊ መገለጫዎችን እና ኢኮኖሚያዊ ሂደቶችን ይቀርጻል። የብራዚል ታሪክ ዝም ብሎ የተከሰተ ነገር አይደለም። ሀገሪቱ እንዴት እንደምትሰራ አሁንም ተጽዕኖ ማሳደሩን የቀጠለ ነገር ነው። ያንን ታሪክ መረዳት ደግሞ ከዚያ በኋላ ለሚመጡ ነገሮች ሁሉ ወሳኝ ነው። የብራዚል ጂኦግራፊ ዝም ብለው የሚያዩት ነገር አይደለም። ሰዎች እንዴት እንደሚኖሩ ጀምሮ ሀገሪቱ በዓለም አቀፍ ደረጃ እንዴት እንደምትሰራ ሁሉንም ነገር በጸጥታ የሚቆጣጠር ነው። ከላይ ሆኖ በአማዞን ወንዝ የአየር ላይ እይታ ወንዙ እንደ ሕያው የደም ቧንቧ በአህጉሪቱ ላይ ተዘርግቶ ከሚቀጥሉት በርካታ ትላልቅ ወንዞች ተደምረው ከሚይዙት በላይ ውሃ በመሸከም ደኖችን በመመገብ ስነ ምህዳሮችን በመቅረጽ እና መንገዶች ሊደርሱባቸው በማይችሉ አካባቢዎች እንደ ተፈጥሯዊ አውራ ጎዳና ሆኖ ሲያገለግል፣ ይህ ዝም ብሎ ወንዝ አይደለም፣ ሕይወትን ራሱ የሚገልጽ ያለበዚያ ሙሉ በሙሉ ተገለው ሊቀሩ የሚችሉ ራቅ ያሉ አካባቢዎችን የሚያገናኝ ስርዓት ነው። በዙሪያው የአማዞን የዝናብ ደን መጨረሻ የሌለው ይመስል ይዘረጋል። ይህም የፀሐይ ብርሃን መሬት ለመንካት የሚታገልበት እና እያንዳንዱ ኢንች ቦታ በህይወት ለመቆየት ለመላመድ እና ለመወዳደር በሚጥሩ ፍጥረታት የተሞላበት ዓለም ይፈጥራል። ነገር ግን ይህ ሰፊ የተፈጥሮ ኃይል መገለልንም ይፈጥራል። በሩቅ ያሉ የአማዞን መንደሮች ህይወት ውስጥ ማህበረሰቦች ከዋና ዋና ከተሞች የቀናት ወይም የሳምንታት መንገድ ርቀው ይገኛሉ። ከመኪና ይልቅ ጀልባዎችን፣ ከመንገድ ይልቅ ወንዞችን እና ከዘመናዊ መሰረተ ልማት ይልቅ ወጎችን ይተማመናሉ። ይህም ከፈጣኑ ዓለም አቀፋዊ ኢኮኖሚ የተቆረጠ የሚመስል የብራዚል ስሪት ይፈጥራል። ሆኖም ግን ይህ ጂኦግራፊ ለብራዚል ተወዳዳሪ የሌለው ስትራቴጂካዊ ብልጭታ ይሰጣታል። አማዞን ከፍተኛ መጠን ያለው ካርቦን ዳይኦክሳይድን በመመጠን እና ከደቡብ አሜሪካ ባሻገር የአየር ሁኔታዎችን በመቀየር አልፎም ተርፎም በሩቅ የዓለም ክፍሎች ያለውን የዝናብ መጠን በመነካካት አንዱን እንደ አንዱ የዓለም ትልቁ የካርቦን ማጠራቀሚያ ሆኖ ያገለግላል። በተመሳሳይ ጊዜ የብራዚል መሬት ከደኑ ባሻገር ወደ ለም ሜዳዎች፣ ተራሮች እና በቀጥታ ወደ ዓለም አቀፍ የንግድ መስመሮች በሚከፈቱ ሰፊ የባህር ዳርቻዎች ይዘልቃል። ይህ ልዩነት ሀገሪቱ ጥቂት ሀገራት ሊያደርጉት በሚችሉት መንገድ እንድታመርት ወደ ውጭ እንድትልክ እና እንድትገናኝ ያስችላታል። ነገር ግን ጂኦግራፊ መቼም ቢሆን ገለልተኛ አይደለም፣ እድሎችንም ፈተናዎችንም ይፈጥራል። አንዳንድ ክልሎች የወደብ አገልግሎት፣ ለም መሬት እና የከተማ ልማት ተጠቃሚ ሲሆኑ፣ ሌሎች ግን ለመድረስ አስቸጋሪ በመሆናቸው የኢኮኖሚ እድገታቸውን ይገታሉ። ይህም ኢፍትሐዊነትን ያጠናክራል። በአማዞን እና እንደ ሳው ፖሎ ባሉ ከተሞች መካከል ያለው ርቀት አካላዊ ብቻ አይደለም። በአንዲት ሀገር ውስጥ የሚገኙ ሁለት
የተለያዩ እውነታዎች ጥልቅ ልዩነት ይወክላል። አንዱ በተፈጥሮ የሚመራ ነው፣ ሌላኛው በኢንዱስትሪ። አንዱ በዝግታ ይጓዛል፣ ሌላኛው ደግሞ እጅግ በሚያስደንቅ ፍጥነት። ሆኖም ሁለቱም በጥልቀት የተሳሰሩ ናቸው፣ ምክንያቱም በደኑ ውስጥ የሚከሰተው ነገር ከተሞችን ይነካል። በከተሞች ውስጥ የሚከሰተውም በመጨረሻ ደኑ ጋር ይደርሳል። የብራዚል ጂኦግራፊ ይህ ነው። ሀገሪቱ በዓለም አቀፍ ደረጃ አስደናቂ ኃይል እንዲኖራት ሲያደርግ፣ በተመሳሳይ ጊዜ የውስጥ ሚዛንን ለመጠበቅ እጅግ አስቸጋሪ ያደርገዋል። የአየር ንብረት ለውጥ እየተፋጠነ ሲመጣ ደግሞ ይህ ጂኦግራፊ ይበልጥ አስፈላጊ ይሆናል። ይህም ብራዚልን የፕላኔታችንን አካባቢያዊ የወደፊት እጣ ፈንታ ለመወሰን ወሳኝ ከሆኑ ሀገራት አንዷ ያደርጋታል። የብራዚል ኢኮኖሚ ብዙውን ጊዜ በትላልቅ ቁጥሮች ይገለጻል። የሀገር ውስጥ ጠቅላላ ምርት ወይም ጂዲፒ ደረጃዎች፣ የወጪ ንግድ መጠኖች፣ የኢንዱስትሪ ምርቶች። ነገር ግን እነዚህ ቁጥሮች ብቻ መሬት ላይ ያለውን እውነተኛ ስሜት ሊገልጹ አይችሉም። ምክንያቱም በብራዚል ኢኮኖሚ ዝም ብሎ የሚለኩት ነገር አይደለም። ቆመው ባሉበት ቦታ ላይ በመመስረት በተለየ መንገድ የሚያዩት፣ የሚሰሙት እና የሚለማመዱት ነገር ነው። በገጠራማው ክፍል በብራዚል የቡና እርሻ ምርት ላይ ሰራተኞች በሺዎች የሚቆጠሩ ኪሎ ሜትሮች ርቀው ባሉ ከተሞች ውስጥ የሚጠጣውን የቡና ፍሬ በጥንቃቄ እየለቀሙ ከአድማስ ባሻገር በሚዘልቁ ሰፊ እርሻዎች ውስጥ ይንቀሳቀሳሉ። ብራዚል በዓለም ላይ ትልቁ የቡና አምራች ናት። ግብርናም ከዓለም አቀፍ ገበያዎች ከሚቀርቡት አኩሪ አተር፣ የበሬ ስጋ እና ሌሎች የውጭ ንግዶች ጎን ለጎን ከጠንካራ የኢኮኖሚ ምሰሶዎች አንዱ ሆኖ ቀጥሏል። የብራዚል ዓለም አቀፋዊ የኢኮኖሚ ተጽዕኖ ግልጽ የሚሆነው እዚህ ጋር ነው፣ በፋይናንስ ሳይሆን በሀብት። ሀገሪቱ የተቀረው ዓለም የሚተማመንባቸውን የአቅርቦት ሰንሰለቶች ለማስቀጠል ትረዳለች። ነገር ግን ወደ ከተሞች ሲጠጉ ታሪኩ መቀየር ይጀምራል። በሳኦ ፓውሎ ከተማ የሌሊት የጊዜ ሂደት እይታ የብራዚል የፋይናንስ እምብርት ሕያው ይሆናል። ሰማይ ጠቀስ ሕንፃዎች በምሽቱ ሰማይ ላይ ያበራሉ። አውራ ጎዳናዎች በማያቋርጡ የመኪና ፍሰቶች ይሞላሉ እና ንግዶችም በማያቋርጥ ፍጥነት ይሰራሉ። ይህች ዘመናዊቷ ብራዚል ናት፣ ከዓለም አቀፍ ገበያዎች ጋር የተገናኘች፣ በኢንዱስትሪ፣ በቴክኖሎጂ እና በአገልግሎቶች የምትመራ፣ በየጊዜው የምትሰፋ እና የምትሻሻል። ሆኖም ከዚህ የእድገት ገጽታ ባሻገር ችላ ሊባል የማይችል ግልጽ ተቃርኖ አለ። በድሃ ሰፈሮች እና በሰማይ ጠቀስ ሕንፃዎች ተቃርኖ ላይ ህገወጥ ሰፈሮች ከቅንጦት ሕንፃዎች ጎን ለጎን ኮረብታዎችን ይወጣሉ። ይህም ከሀገሪቱ እጅግ ዘላቂ ተግዳሮቶች አንዱ የሆነውን የኢፍትሐዊነት ምሳሌያዊ ማሳሰቢያ ይፈጥራል። እነዚህ ማህበረሰቦች ጊዜያዊ አይደሉም። በአስርት ዓመታት ባልተመጣጠነ ልማት፣ ስደት እና ውስን የዕድል ተደራሽነት የተቀረጹ ጥልቅ ስር ያላቸው ናቸው። እዚህ ጋር ሰዎች ሊደግፏቸው ባልተነደፉ ቦታዎች ላይ ህይወትን ይገነባሉ። ዕለታዊ ፈተናዎችን እየተጋፈጡ ብዙውን ጊዜ እውቅና በማያገኙ መልኩ ለኢኮኖሚው አስተዋጽኦ ያደርጋሉ። ይህ ድርብ እውነታ የብራዚልን የኢኮኖሚ መዋቅር ይገልጻል። ሀብት ያለባት ሀገር ናት፣ ነገር ግን እኩል አይደለም። እድገት የሚታይባት ሀገር ናት፣ ነገር ግን ሁልጊዜ ሁሉንም ያካተተ አይደለም። እድገት ደግሞ በሚሊዮኖች የሚቆጠሩ ሰዎችን ህይወት በሚነኩ ዋጋዎች የሚመጣባት ሀገር ናት። በተመሳሳይ ጊዜ ብራዚል በዓለም አቀፍ ንግድ ላይ በመሳተፍ ጥምረት በመፍጠር እና የኢኮኖሚ ጠቀሜታዋ ለማስጠበቅ ተፈጥሯዊ እና የሰው ሀብቶቿን በመጠቀም ራሷን እንደ ትልቅ ዓለም አቀፍ ተዋናይ ማድረጓን ቀጥላለች። ነገር ግን ጥያቄው ይቀጥላል። ይህ እድገት የበለጠ ሚዛናዊ ሊሆን ይችላል ወይስ ልዩነቱ እየሰፋ ይሄዳል? ምክንያቱም በብራዚል ኢኮኖሚ ስለ ምርት ወይም ትርፍ ብቻ አይደለም፣ ስለ ሰዎች ነው። የሀገሪቱ የወደፊት እጣ ፈንታም እነዚያ ሰዎች በእድገቷ ታሪክ ውስጥ እንዴት እንደሚካተቱ ላይ የተመሰረተ ነው። የብራዚል ባህል በዓለም ላይ በቃላት ሳይሆን በስሜት ወዲያውኑ ሊታወቁ ከሚችሉ ጥቂቶች አንዱ ነው። በምት ይንቀሳቀሳል፣ በድምፅ ይናገራል እና ከቋንቋ በላይ በሆኑ መንገዶች ራሱን ይገልጻል። በሪዮ ካርኒቫል ሰልፍ የቅርብ እይታ ላይ ዳንሰኞች ፍጹም በሆነ ውህደት ሲንቀሳቀሱ፣ አልባሳት በቀለማት ሲፈነዱ እና አጠቃላይ ማህበረሰቦች ከህይወት በላይ የሚመስል
ነገር ለመፍጠር ሲሰባሰቡ ይህንን ኃይል ችላ ማለት የማይቻል ይሆናል። ነገር ግን ካርኒቫል ዝም ብሎ በዓል አይደለም፣ የታሪክ የማንነት እና የመቋቋም ነጸብራቅ ነው። ማህበራዊ መሰናክሎች ለጊዜው የሚቀጥሉበት፣ ፈጠራ ማዕከላዊ ቦታ የሚይዝበት እና የብራዚል ማህበረሰብ ውስብስብነት በእንቅስቃሴና በሙዚቃ የሚገለጽበት ቦታ ነው። ይህ የባህል ኃይል በበዓላት ላይ ብቻ አይቆምም። በሳምባ የዳንስ ትርኢት ላይ ምት የታሪክ ትረካ አይነት ይሆናል። ከአፍሪካ ወጎች፣ ከቅኝ ግዛት ታሪክ እና ከዘመናዊ ፈጠራዎች ተጽዕኖዎችን በመውሰድ ልዩ ወደሆነ የብራዚል ማንነት ያዋህዳቸዋል። ቀጥሎም እግር ኳስ አለ። በብራዚል የጎዳና ላይ እግር ኳስ ህጻናት እይታ ላይ ጨዋታው የሚጀምረው በስቴዲየሞች ሳይሆን በጎዳናዎች፣ በባህር ዳርቻዎች እና ከቅርጽ ይልቅ ፈጠራ በሚበልጥባቸው ትናንሽ ክፍት ቦታዎች ላይ ነው። በብራዚል እግር ኳስ ዝም ብሎ ስፖርት አይደለም፣ የማንነት አካል ነው። በታሪክ ውስጥ ታላላቅ ተጫዋቾችን ያፈራ ሲሆን ጨዋታው በዓለም ዙሪያ እንዴት እንደሚጫወት እና እንደሚረዳ ቀርጿል። ነገር ግን ከሙዚቃና ስፖርት ባሻገር የብራዚል ባህል ጥልቅ ማህበራዊ ለውጦችንም ያንጸባርቃል። ሰዎች እንዴት እንደሚላመዱ፣ በአስቸጋሪ ሁኔታዎች ውስጥ እንኳ ደስታን እንዴት እንደሚገልጹ እና ፈጠራ እንዴት ለግንኙነት እና ለመዳን መሳሪያ እንደሚሆን ያሳያል። የብራዚል ባህል በቀላሉ የሚጓዘው ለዚህ ነው። ስሜት ይፈጥራል። ሁለንተናዊ እና ሰብአዊ የሆነ ነገር ስላለው ከተለያዩ አስተዳደግ ካላቸው ሰዎች ጋር ይገናኛል። በተመሳሳይ ጊዜ የተሳሳቱ አመለካከቶችን ይፈታል። ምክንያቱም ዓለም ብዙውን ጊዜ ብራዚልን እንደ በዓልና ጉልበት ቦታ አድርጎ ሲመለከት፣ እሷ ግን ጥልቀት፣ ውስብስብነት እና ተቃርኖ ያለባት ቦታም ጭምር ናት። እዚህ ጋር ባህል ዝም ብሎ መዝናኛ አይደለም፣ ማንነት ነው፣ ታሪክ ነው። እናም ብራዚል ዓለምን ለመቆጣጠር ሳያስፈልጋት ተጽዕኖ የምታሳድርበት አንዱና ዋነኛው ኃይለኛ መንገድ ነው። በዓለም አቀፍ አስተሳሰብ ብራዚልን ከሚገልጹ ምስሎች ባሻገር ሌላ የሀገሪቱ ስሪት አለ። በጣም የማይታይ ነገር ግን እኩል አስፈላጊ የሆነ በአማዞን ሮዝ የወንዝ አሳ ነባሪ ላይ ተፈጥሮ በታሪክ እና በአፈታሪክ መካከል ያለውን መስመር በሚያደበዝዙ አፈታሪኮች እና የአካባቢ ታሪኮች ተከቦ በጨለማ ወንዝ ውስጥ የሚንቀሳቀስ ብርቅዬ ዝርያ ያሳያል። ይህ የሚያሳስበን ብራዚል አሁንም ሚስጥሮቿን የያዘች፣ ሳይንስና ወግ አብረው የሚኖሩባት እና ሁሉም ነገር በቀላሉ ሊብራራ የማይችልበት ሀገር መሆኗን ነው። ነገር ግን ያልተጠበቁ ነገሮች ሁልጊዜ ሰላማዊ አይደሉም። በአማዞን ህገወጥ የወርቅ ቁፋሮ ላይ የደኑ ክፍሎች ሲጨፈጨፉ፣ ወንዞች ሲበከሉ እና የሰው ልጅ እንቅስቃሴ በአካባቢው ላይ ግልጽ የሆነ ጠባሳዎችን ሲጥል መልክዓ ምድሩ መቀየር ይጀምራል። እዚህ ጋር በኢኮኖሚ መትረፍ እና በአካባቢ ጥበቃ መካከል ያለው ግጭት ግልጽ ይሆናል። ለአንዳንዶች ማዕድን ማውጣት እድልን ይወክላል። አማራጮች ውስን በሆኑባቸው አካባቢዎች ኑሮውን የማሸነፊያ መንገድ ነው። ለሌሎች ደግሞ ውድመትን ይወክላል። ለዘመናት ለኖሩ ስነ ምህዳሮች ስጋት ነው። ይህ ውጥረት ልማት እና ጥበቃ ብዙውን ጊዜ በሚጋጩባቸው በብዙ የብራዚል ክፍሎች ውስጥ አለ። ሆኖም ራቅ ባለ የብራዚል መንደር ህይወት ውስጥ ሌላ እውነት ይወጣል። ጸጥ ያለ፣ የበለጠ የተረጋጋ እና ከባህል ጋር በጥብቅ የተሳሰረ። በእነዚህ ማህበረሰቦች ውስጥ ህይወት በአካባቢው እውቀት፣ በባህላዊው ልምዶች እና ከውጭ የሚመጣ ተጽዕኖን በሚቋቋም ጠንካራ የማንነት ስሜት ተቀርጾ በተለየ ፍጥነት ይቀጥላል። እነዚህ ቦታዎች በዋና ዋና ዜናዎች ላይ ላይታዩ ይችላሉ፣ ነገር ግን ሀገሪቱን በአጠቃላይ ለመረዳት ወሳኝ ናቸው። ምክንያቱም ብራዚል በአንድ ትረካ ብቻ የምትገለጽ አይደለችም፣ በብዙ ትረካዎች የምትገለጽ ናት። ብዙውን ጊዜ በተመሳሳይ ጊዜ የሚኖሩ፣ አንዳንዴ በስምምነት አንዳንዴ ደግሞ በግጭት። እናም የሀገሪቱ እውነተኛ ውስብስብነት መገለጥ የሚጀምረው በእነዚህ ብዙም በማይታወቁ ቦታዎች ውስጥ ነው። እንደ ቀላል ታሪክ ሳይሆን ወደ አንድ እይታ ብቻ ሊወስድ እንደማይችል የልምዶች ስብስብ። የብራዚል የወደፊት እጣ ፈንታ ብሔራዊ ጉዳይ ብቻ አይደለም፣ ዓለም አቀፋዊ ነው። ዓለም ከጊዜ ወደ ጊዜ እየጨመረ የሚሄድ የአካባቢ፣ የኢኮኖሚ እና የፖለቲካ ተግዳሮቶች ሲጋፈጡ ብራዚል ከድንበሯ ባሻገር የሚዘልቁ ሀብቶችንና ተጽዕኖዎችን በመያዝ ልዩ ጠቀሜታ ያለው ቦታ ላይ ትገኛለች። በአማዞን የደን
መጨፍጨፍ፣ የአየር ላይ እይታ ላይ የዝናብ ደን ክፍሎች ሲጨፈጨፉ፣ ባልተነካ አረንጓዴና በተጋለጠ መሬት መካከል ግልጽ የሆነ ተቃርኖ በመፍጠር ይታያል። ይህ ዝም ብሎ የአካባቢ ጉዳይ አይደለም፣ የዓለም ስጋት ነው። አማዞን የምድርን የአየር ንብረት በመቆጣጠር ረገድ ወሳኝ ሚና ይጫወታል። ውድመቱም እያንዳንዱን የፕላኔቷን ጥግ የሚነካ መዘዝ አለው። ይህ ጥልቅ ዳሰሳ ጠቃሚ ሆኖ ካገኙት የላይክ ምልክቱን በመጫን እና ግሎባል ሌንስን ሰብስክራይብ በማድረግ አጋርነታችሁን ግለጹልን። ይህም ከሁሉም የዓለማችን ማዕዘናት ያልተሰሙ ታሪኮችን ይዘንላችሁ እንድንቀርብ ይረዳናል። ስለተከታተላችሁን እናመሰግናለን። በሚቀጥለው ፕሮግራማችን እስከምንገናኝ ደህና ሰንብቱ።